በኛ በረከቶች ሁሉ ይልቃል። አልማዝ እናትሽ የለችም እንዴ? ወይዘሮ አልማዝ በስተመጨረሻም እንግዲህ ቀጥታ ወደ እነ ሰላም ቤት መታለች ማለት ነው። ወደ እነ ሰላም ቤት በመምጣት እንግዲህ አሁን ላይ ቃልን በጣም እያስጨነቀቻት ትገኛለች። ምክንያቱም አቶ በኃይሉና እናንተ በጣም ነው የተጫወታችሁብኝ፣ እንዴት እንደዚህ ታደርጉኛላችሁ በማለት እንግዲህ ወይዘሮ አልማዝ ቃልን ስታስጨናንቃት ነበር። ቃል ደግሞ እንዴት እንዴ እኔ እኮ አሁን ልሰጥሽ ነበር፣ ልደውልልሽ ነበረ፣ ሲቀጥል ደግሞ እንዴት አዲስ አበባ መጣሽ በማለት እንግዲህ ጠይቃታለች። እንዴ አንቺ ሞኝ ነሽ እንዴ? እኔ እኮ የትም አልሄድኩም እዚሁ አዲስ አበባ ነበርኩኝ በማለት እንግዲህ መልሳላታለች። አሁን ላይ የምትፈልገው ገንዘብ ነው። ወይዘሮ አልማዝ እኔ የፈለኩትን ገንዘብ ካልሰጠሽኝ እውነተውን ለሰላም ተናግሬ ጉዳችሁን ነው የማወጣው በማለት እንግዲህ ነግራታለች ማለት ነው። ቃል ደግሞ ነገሮቹ በሙሉ ሊጋለጡባት ስለሆነ በጣም ነው የተጨናነቀችው። ምክንያቱም እንግዲህ ከሳሚ ጋር እሷና ሳሚ ሆነው ማለት ነው አቶ በኃይሉን ከጨዋታው በማስወጣት የሰላምን የሆነን ነገር ለራሳቸው እንዴት አድርገው ማድረግ እንዳለባቸው ሁለታቸው እየሰሩ ባሉበት ሰዓት አቶ በኃይሉንም ያሳሰረችው ራሷ ቃል ነች ማለት ነው። እና ቃል አሁን ላይ እንግዲህ ደጋግማ ስልክ በምታወራበት ሰዓት እንዲሁም ደግሞ በጣም በምትርበተበትበት ሰዓት ሰላም እየነቃች መታለች። ምክንያቱም ምንድን ነው አንቺ ከማን ጋር ነው ስልክ እንደዚህ የምታወሪው? ከኔ ስልክ ላይ ደግሞ ለምንስ ነው የምታወሪው? በማለት እንግዲህ ጠይቃት ነበረ። ሌላው እጅግ በጣም የሚያሳዝነው ነገር ምንድን ነው ወይዘሮ ገነት እስር ቤት ገባች ማለት ነው። እስር ቤት የገባችበት ምክንያት ደግሞ በራሷ በወይዘሮ ገነት እስር ቤት የገባችበት ጉዳይ እንግዲህ በብሌን ጉዳይ ነው ማለት ነው። ብሌን በባለፈው ፓርት ላይ ዳግምን እንዲሁም ደግሞ ሰላምን ቃልንም አቶ በኃይሉንም ማጋለጥ እፈልጋለሁ። በፍጹም እነሱ ሲደብቁ እኔ ዝም ብዬ አልቀመጥም። ዝም ብዬ ከተቀመጥኩ እኔም የነሱ የወንጀል ተባባሪ ነኝ በማለት እንግዲህ ወስና ቀጥታ ለህግ አካሎች ደውላ ነበረ ማለት ነው። በደወለችበት ሰዓት እንግዲህ የህግ አካሉም አንስቶ ምንድን ነው የምሰጭን መረጃ በማለት እንግዲህ ጥያቄ ሲያበዛባት እሷም ወዲያውኑ ነበረ ስልኩን እየዘጋችው ማለት ነው። እና በዚያን ሰዓት እንግዲህ በወይዘሮ ገነት ሲሙ ስለወጣ ወደ ወይዘሮ ገነት ቀጥታ ነበር እየመጡት ማለት ነው። እንግዲህ አሁን ላይ ሰላም ያው ብሌንን ይቅርታ ጠይቃታለች። ምክንያቱም ያው ቃል ስለነገረችኝ ቃል ያለችኝን በመስማቴ አንቺን ስላስቀየምኩሽ በጣም ይቅርታ እጠይቃለሁ ብሌንዬ በማለት እንግዲህ ደጋግማ ወይዘሮ ሰላም ከብሌን እግር ስር በመውደቅ ይቅርታ ጠይቃታለች ማለት ነው። ብሌን ደግሞ እኔ የምናገርብሽ መስሎሽ ያን አሳልፌ ለፖሊስ አሳልፌ የምሰጥሽ መስሎሽ ከሆነ ተሳስተሻል፣ እኔን ነገር አላደርገውም በማለት እንግዲህ ለሰላም ስትመልስ እኔ እንደሱ አስቤ አይደለም፣ ግን ደግሞ ቃል ያለችኝን ነገር እዤ ለአንቺ እንደዚያ በጣም መናገርና መቆጣት አልነበረብኝም። ሲቀጥል ደግሞ ወይዘሮ ገነትን እናትሽንም በጣም ነው ያስቀየምኳቸው በማለት እንግዲህ ያው ወይዘሮ ሰላም ገልጻለች ማለት ነው። እና ዋናው ችግር የለውም አንቺ ብቻ ሰላም ሁኝ፣ እኔም ያን ጊዜ እኮ ልጅ ነኝ ያልኩኝ እኮ አንቺን ስላመመሽ አንቺ ያልሽው ሀሳብ ሁሉ ይሁን ብዬ እንጂ እኔ የቃልን ቦታ ፈልጌው አይደለም። እኔ እኮ እንደዚሁ ራሱ አንቺ መልካም እናት ነሽ ለኔ በማለት እንግዲህ ሰላምም ብሌንን ገልጻለች ለሰላም ማለት ነው። ሰላምና ብሌንም ታርቀዋል፣ አንድ ሆነዋል አሁን ላይ ማለት ነው። ወይዘሮ ገነት እንግዲህ እስር ቤት በምገባበት ሰዓት እንዲሁም ደግሞ ከቤት መጥተው ሲወስዷት ብሌን የደወለችው ከማን ጋ ነው? ከወይዘሮ ሰላም ጋ ነው። ሰላምን ስለምትቀርባት ጥሩ ነሽ ብላ ስለምታስብ እሷ ጋ ነበር የደወለችው። እናቴን እኮ መተው ወሰዱብኝ በማለት ነገረቻት። ወይዘሮ ሰላምም ተሎ ብላ ወደ ብሌን መጣች ማለት ነው። እንዲሁም ደግሞ ብሌን ካለችበት ነገሮቹ ይስተካከላሉ፣ አይዞሽ የኔ ልጅ መጨናነቅ የለብሽም በማለት እንግዲህ ቀጥታ ወደ ቤቷ ነበር የወሰደቻት ማለት ነው። ቤቷ ከወሰደቻት በኋላ
እንዲሁም ቃል ስልክ እያወራች ነበር ያገኘቻት ሰላም እና ማን የደወለው በማለት ስትጠይቃት ማንም አልደወለም፣ እስኪ አንጩልኝ የኔ ስልክ እኮ ነው፣ ምንድን ነው በራሴ ስልክ እንዴት እንደዚህ ትያለሽ? በማለት እንግዲህ ያው ወይዘሮ ሰላምም ስልኳን አንስታ በጣም በተደጋጋሚ ተደውሎ ነበር። በተደጋጋሚ የደውለው እራሱ ሳሚ ነው ማለት ነው። ሳሚ እንግዲህ ያው ወይዘሮ አልማዝ ብር ስጡኝ ስላለች እንዲሁም ቃልን እያስጨነቃቻት ስላለች አሁን ላይ እንግዲህ ያው ሳሚ ደግሞ ባልታወቀ ስልክ በመደወል ሰላም ላይ እንዲሁም የወይዘሮ አልማዝን ነገር ጉዳዩን ይፋ አወጣዋለሁ እንዳይወጣ ከፈለግሽ ደግሞ ብር እንድሰጭኝ እፈልጋለሁ በማለት ያንን አስፈራርተው ብር ከተቀበሉ በኋላ ነው እንግዲህ ለወይዘሮ አልማዝ መስጠት የሚፈልጉት ማለት ነው። በዚያ ምክንያት እንግዲህ ሳሚ ደግሞ ደጋግሞ ስልክ ደውሎ ነበር ወደ ወይዘሮ ሰላም እና ወይዘሮ ሰላም ደግሞ ከብሌን ጋር ስለነበረች ስልክ አላነሳችም። እንዲሁም ደግሞ ማን ነው እንደዚህ የደወለው ማን ጋር ነው የምታወሪው ብትላት እንግዲህ ቃልንም ብትጠይቃት ቃል በጣም እየተርበተበተች ነበረ። ምን ሆኖች ነው አንቺ ገና ዛሬ ስልኬን ስጭኝ ስትላት ራሱ መስጠት አልፈለገችም። እንደ የራሴ ስልክ እኮ ነው ለምንድን ነው የማሰጭኝ እያለች እንግዲህ ሰላምም ስትናገር ነበር ማለት ነው። እና አሁን ላይ እንግዲህ ያው ወይዘሮ ሰላም በእርግጠኝነት ብሌንን እንደምትረዳት ተስፋ እናደርጋለን። የጊዜ ጉዳይ ነው እንጂ እንዲሁም ደግሞ ቃል ከእሷ ጋር እየተጫወተችባት መሆኗን የውሸት ልጅ መሆኗን ትክክለኛ ልጇ ደግሞ ብሌን መሆኗን በነገራችን ላይ ይብን ራሱ እንግዲህ ወይዘሮ ገነት ትክክለኛ ልጅ የብሌን የሰላም ልጅ ነች የሚለውን ተደውሎ የተነገራትን እንግዲህ ለብሌን ለመንገር ፈልጋ ነበረ። በወቅቱ ስትሄድ ሰላም በጣም ስላናደደቻት ወዲያውን ነበር ወደ ቤት የተመለሰችው ማለት ነው። እና ብሌንም ያን ነገር አረሳችው። እማዬ ትናንትና እኮ መተሽ እነግርሻለሁ ያልሽኝን ነገር እኮ ሳትነግሪኝ ነው የመጣሽው እና ምንድን ነው የተፈጠረው ነገር እባክሽን ንገሪኝ በማለት እንግዲህ ገነትን ማለት ነው ስታስጨንቃት ነበረ ማለት ነው። ወይዘሮ ገነትን ምንም ማለት አይደለም በቃ ትቼዋለሁ ስትላት አይ በፍጹም አይሆንም የሆነ ነገር ማለት ነግሪኝ ፈልገሻል፣ ግን ደግሞ ትናንትና ራሱ እኮ አንቺ ነሽ ካልነገርኩሽ እያልሽ እኮ ስታስጨንቅኝ የነበረው ስለዚህ እንድትነግሪኝ እፈልጋለሁ ስትላት ያው እንግዲህ እናትሽን አግኝቻት ነበረ፣ ግን ደግሞ ማለት እናትሽን ያዩዋት ሰዎችን አግኝቻለሁኝ፣ ግን እርግጠኛ ሲሆን እነግርሻለሁ ብዬ ነው በማለት ይህን መልስ ነበር የሰጠችው ማለት ነው ወይዘሮ ገነት ማለት ነው። እና በዚያን ታይም ነበር እንግዲህ ፖሊሶቹ መጥተው አንኳኩተው እንዲሁም ደግሞ ወይዘሮ ገነትን የወሰዷት ማለት ነው። ዳግምና እንዲሁም ደግሞ ብሌን አሁን ላይም እንደተጣሉ ናቸው። ብሌን ካለችበት ቁጭ ብላ ባለችበት ታይም ላይ እንግዲህ ያው ዳግም መጥቶ ነበር ማለት ነው። እና ለምንድን ነው የተቀየምሽ? ምንድን ነው የተፈጠረው? ለምንስ ነው የምታለቅሽው እንደዚህ የምትኮኙ እያለ ጠይቋት ነበር። እሷ ግን ምንም ነገር እንዳልሆነች እንዲሁም ደግሞ አንተን ካገኘሁ በኋላ ችግር ነው የባሰኝ እንጂ ምንም ደስታ ያየሁበት ነገር የለም፣ ስለዚህ እባክህን ተወኝ በማለት እንግዲህ እያስጠነቀቀችው ትገኛለች ማለት ነው። ዳግምና እንዲሁም ደግሞ ብሌን በእርግጠኝነት ያው እውነታው ሲታወቅ እንዲሁም ደግሞ ወይዘሮ ሰላም ወይዘሮ አልማዝ ማለት ወይዘሮ አልማዝ በአካል ስትመጣ ስታያት ማለት ነው እነሱ ይህን ነገር እንዳላደረጉት ሁሉም ነገር ቅንብር እንደሆነ ብሌን ትረዳለች በእርግጠኝነት ማለት ነው። ዳግምንም ትረዳዋለች። አብረው ይቀጥላሉ ብዬ አስባለሁ። እንግዲህ ቃልም ማለት ነው ያው ዳግምን ለራሷ ለማድረግ እንዲሁም ደግሞ ብሌን ደግሞ ለሳሚ እንድትሆን ጥረት እያደረገች ትገኛለች። ይህ ነገር ደግሞ አይሳካላትም። ለጊዜው የምታደርገው ነገሮች በሙሉ በጣም ተንኮል ነገሮች ስለሆኑ ሊሳኩላት ይችላሉ። ከጊዜ በኋላ ግን እሷ የምትወድቅበት ጊዜም ይመጣል ማለት ነው። እና አሁን ላይ እንግዲህ ወይዘሮ አልማዝ ሰተት በማለት እንግዲህ ከነቃል ቤት መታለች። ደግነቱ ወይዘሮ አልማዝ እንግዲህ ወደ እነ ሰላም ቤት ስትመጣ በወቅቱ ብሌን አሊያም ደግሞ ያው ዳግም ወይዘሮ ሰላም ያንን በር ከፍተውት ቢሆን የወይዘሮ አልማዝ በህይወት መኖር የሚያውቁበት አጋጣሚ ይፈጠር ነበር። ግን ደግሞ እንደ አጋጣሚ ሆኖ በሩን የከፈተችው ተንኮለኛዋ ተንኮል አያልቅብሽ ለክኛዋ ማለት ነው። መጥፎዋ ማንጅ ቃል ነች ማለት ነው። እና በቃ ሰጥሻለሁ ምናምን እያለቻት እንዲሁም ሰላምን መጣች ስትላት ወዲያውኑ ነበር እንግዲህ ወይዘሮ አልማዝን ብንን ብላ እየጠፋችው ማለት ነው። እና ወይዘሮ አልማዝ መጋለጥ አለባት። ምክንያቱም ወይዘሮ ሰላም የማንንም ህይወት እንዳላጠፋች መታወቅ መቻል አለባት። እሷ መጨናነቅ የለባትም የሚል ሀሳብ እንግዲህ እኔ የግሌ
ሀሳብ ነው። እናንተም ያላችሁን ሀሳብ አስተያየትም ማለት ነው በኮሜንት ማስቀመጥ ትችላላችሁ። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ሁኑ። መልካም ጊዜ ተመኘውላችሁ።